ከውሃ ውጭ ካፌ ላይ ምንም ማስገባው ነገር የለም። ከሌላ ሰው ቢሰማ አትወጣትም አለኝ። ሄረባም ሲያድግ ጋንጃ በሽ ነው የሚሆነው ምናምን ይባላል። ከውጭ ያለው ቀርቶኛ ራሱ እዚህ ተወልደን ያደግነው ሰዎች 44ቱ ታቦት ሲባል እንሰማለን። ምንድነው 44ቱ ታቦት? እንዴት ነው ስያሜው ሊመጣ ይችላል? በጣም ብዙ መላምቶች አሉ እና ብዙ ሰው አሁን ሶሻል ሚዲያው ላይ ምናምን ስፔሻሊ የጎንደር ሰው ምናምን 44ቱ እንትና 44ቱ ምናምን ይባላል። ሙዚቃዎች ላይ ምኖች ላይ እንሰማዋለን እና 44ቱ ታቦት ምንድነው ስያሜው? ከየት ነው የመጣ የሚሉትን ነገሮች ሁለቱን ጥያቄዎች እስኪ እንደው ብትመልስልን። ከየትኛው ጥያቄ መሰለ እኔ እንደው ደስ ብሎኝ የሚጀምረው እኔ ልክ ስለ ታሪክ ማወቅ ሲጀምር መኖር ጀምሮ ወደ ኋላ ረጅም ዓመታቶች እንዳባከንኩ ምናምን ይሰማኛል። አሁን እንዳልኩህ ከውሃ ውጭ ካፌ ላይ ምንም ማስገባው ነገር የለም። ከዛውጭ የተለያዩ እንደዚህ 44 የሚባሉት ቤተክርስቲያኖች ከጠፉት ሁለቱ ቤተክርስቲያኖች ውጭ ሌሎቹ አሉ አሁንም ድረስና እነዛ ቤተክርስቲያኖች ውስጥ የምታገኘው ነገር የተለየ ነው። በጣም የትም ቦታ አታገኝም እንደዚህ አይነት ነገር። ለምሳሌ አሁን የሀገር በቀል የሚባሉ ዛፎች አባቶቻችን ለምን እንደተከሏቸው ያናቀም አይደል? ለምሳሌ ወይራ፣ ጽድ፣ ዋንዛ ምናምን ሽምግል ብለው የምታገኛቸው ናቸው። ከተማ እንኳን ሲዋብ እነዛን አታገኛቸውም። ወጡ የተጣሉ ነገሮች ናቸው። እነዛ ነገሮች ግን ለምንድን ነበረ ፋሲል ቤተ መንግስት ውስጥ ብትገባ አንድ ጃካራንዳ የሚባል መሰለኝ አንድ ዛፍ አለ፣ የውጭ ሀገር ዛፍ። እንግዲህ እሱን ተመርኩዘው ነው ብዙ ጊዜ ፖርቹጋል ሰርቶታል ምናምን ብለው የሚከራከሩበት። ያው ግን በጉልበት ሰራተኝነት መጣህ ልተክል ትችላለህ። ያንን ነገር ምንም ማረጋገጫ የለውም እና ራሳችን ነው ቤተ መንግስታችን መገንባት የጀመርነው። ወደ ኋላ በጣም ዘግይተናል። ትውልዱ እንዳልኩ በሙዚቃ ተሸጉዷል በጣም ለረጅም ዓመት። አሁንም እየተሸጎደ ነው። አንድ ሰው እኔ ለጎንደር ለኔ ሳይሆን እኔ አሁን እኔ ከሌለው ጎንደር ይወልባታል ብዬ ነው ማስብ። እኔ ከሌለው ቢያንስ ስለ ጎንደር ምን ይሰማል? ጎንደር ሚስጥር ናት። በነገር ላይ የሆነ አንድ ሰው ወጥቶ የሚገልጻት ሀገር አይደለች። በሃይማኖቱ ስር ያለ ሰው ሃይማኖታዊ ነገሯ ነው የሚታየው የጎንደር። አሁን ብዙ ጊዜ አንዳንድ ሰዎች አይተህ ከሆነ እኔ አንተ ምጠላ ከሆነ ስላንተ መልካምነት አይታየኝም መቼም። በቃ አንተ ደካማ ጎንህ ያንተ ነው የሚታየኝ እና ጎንደር ከተማ የክርስቲያን ሀገር ብቻ አድርጎ የሚያስባስዋል። ጎንደር ከተማ ግን በኢትዮጵያ የመጀመሪያው የሃይማኖት አዋጅ ወጣ ጎንደር ከተማ ነው። ለሃይማኖት እኩልነት ባዲያም ሰገድ ኢያሱ ዘመነ መንግስት ይመስለኛል ለእስልምና እንደዚሁም ጁሾች ማለት ነው የአይሁዶች ወለቃ አካባቢ እንዲቀመጡ የተለያየ ስራ እየሰሩ ሸክላ ብረት ማቅለጥ ምናምን የተለያዩ ነገሮችን እየሰሩ ወለቃ አካባቢ እንዲቀመጡ እስላምዬ የምትባለው ጎድጓዴት የምትባለው አሁን አዲስ ዓለም የምትባለው እዛ አካባቢ ደግሞ ሙስሊሞች እንዲቀመጡ መሀል አካባቢ ያለው ደግሞ በሰፈራ ይሄ ቆየ መስክ ምናምን በሰፈራ ያለው ኦርቶዶክስ መሀል ላይ እንዲቀመጥ አድርገው አዋጅ ያስነገሩ ንጉስ እሳቸው ናቸው። የትም ቦታ ታገኙ እንደዚህ አይነት ነገር። ከዛ የሆነ ሰው ይመጣና መስጊድ እኮ የለም ጎንደር ይላል። እኔ ባለውበት አካባቢ አሁን እኛ ባለንበት አካባቢ ከፒያሳ ጀምረ ከርግበር መስጊድ ጀምረ 1 ኪሎ ሜትር ወደ ላይ እስከ ላይኛው ዋርካ ብትሄድ 6 መስጊዶች አሉ በአንድ መስመር ላይ ማለት ነው። አንድ መስጊድ የሌለ አድርጎ የሚያወራ ሰው አለ። እኔ እናንተ እንዴት ነው አስተዳደጋችን? አሁን የሃይማኖት እንትን ይኖራል ምናምን ጮት አለ ምናምን ስናድግ ግን አንስተነው አናውቅም። ለጓደኝነት መስፈርቱ ነው ማያውቅ። እኔ ጓደኞቼ ሙስሊሞች ናቸው። የሁላችን ባይዘይ የኔም እንደ አብዛኞቹ ጓደኞቼ ሙስሊሞች ናቸው። እኔ ከጓደኛዬ ቤት ለሰራተኛቸው ክርስቲያን ስለሆነች እሱም ይበላውን ስለሚያውቅ ለሰራተኛቸው ስጋ አስገዝቶ አምጥቶ ከሰራተኛቸው ጋር በደንብ አሰርቶ ለብቻ ይቀርብልኛል። ባህል ሲሆን
ጓደኛዬ ጋር እንደዛ ነው ያሳለፍነው። ሁላችን እንደዛ ነው። በጣም ስትጠይቅ ደግሞ የሙስሊምና የክርስቲያኑ ስጋ እንዲለይ ተብሎ አንድ ላይ ኢትዮጵያ ትቅደም ምናምን ተብሎ ታርዶ የክርስቲያኑ እንዲለይ ክር ተጠምጥሞበት ማዳበሪያ እንዲለይ አንድ ላይ ተቀቅሎ ይበላ ነበር። እኛ አካባቢ በተለይ በጣም አንድ ቤተሰብ አሁን ለምሳሌ አለቃ ማሙዬ የሚባሉ ትልቅ ሰው ነበሩ። ያው ብዙ ሰው እንትን የሚላቸው ማለት ነው። አሁን የነሱ ቤተሰብ ብታይ ግማሾች ሙስሊም ናቸው፣ ግማሾች ክርስቲያኖች ናቸው። አንድ ላይ ነው የሚኖሩት። አንድ ላይ ነው እስካሁንም ድረስ አብረው ነው የሚኖሩት። ክርስቲያኖች ክርስቲያን ናቸው፣ ሙስሊሞች ሙስሊም ናቸው። እንደዛ ሆነን የኖርንባትን ከተማ የትም ቦታ ማታገኙ። በሙዚቃ ጎንደር ከተማ ሙዚቃ የጀመረ ዘመናዊ ሙዚቃ ትምህርት የጀመረ ጎንደር ከተማ። ጎንደር ከተማ ግን አሁን ሙዚቃ ቤት አታገኙ። አንተ መስፈን ብትፈልግ ጎንደር ከተማ የትም ስቱዲዮ የለም። አዝማሪ ብለውኛል የሚሰድቡን። ጥበብ እንደሆነ ግን የሚያውቁ ጥበብ እንደሆነ ያውቃሉ። አንተን ለማሸማቀቅ አዝማሪ ብለው ይሰድዋል። ሌላ ቦታ ላይ ብትሄድ ሐዋሳ ላይ ብትሄድ በየሰፈሩ ስቱዲዮ አለ። የራስክን ጥበብህን ተሸማቀህ የራስክን ጥበብ የሆኑ ሰዎች መጥተው የሆነ ነገር ባሉ ቁጥር የምትተወው ከሆነ ጥበብን ሌላ ሰው ይጠቀምባታል ማለት ነው። ስለዚህ ደካማ ጎናችን እኛ ምንድነው ጎንደርን አንኖርላት። እሷ እናቴ እኔ ልጇ ከሆንኩ እናትና ልጅ ምን እንደሚያስፈልግ መጀመሪያ ማወቅ ነው። ከዛ ውጭ ለፍቅረኛ የተጻፈ ደብዳቤ ሰው መሆን ይስማውን አይተዋል። ዶክመንተሪው ይኸው ዶክመንተሪው እንግዲህ እሱ የገለጸበትን ሂደት ይኸው ስንት ጸሐፊያን ናት ጎንደር ፍቅረኛ ትመስለኛለች ምናምን ይጽፋሉ አይደል? እንዲያውም ምን እላለሁ መሰለኝ አሁን እዚህ መስቀል አደባባይ ላይ የተቀመጠው እናት ጎንደር የሚለው ቃል አይገልጻትም፣ ይነሳላል። ከቱሪዝም አንግል ግን ቱሪስት መሳቢያ የሆነ ሰው ከመጣ በኋላ ፎቶ የሚነሳበት የሆነ ቦታ ያስፈልገዋል ነው እንጂ እንደዛ ብትገለጽ ሀገር አይደለም። ምን ቢሆን ዊሽ ታደርጋለህ? እኔ እንዳልኩ በአንድ ቃል እንደተገለጸ አይደለም። ልጁ ነህ፣ በተለይ ወጣቱ ነህ፣ እንደ እናት ትቆጥራታለህ። ከፍ እያልክ ስትሄድ እንደ ፍቅረኛ ነው እና እሷ አታረጅ፣ ግን አብረህ እድሜ ከፍ እያለ በሄድክ ቁጥር እያረጀች አንተም እያረጀህ እንደሄድከው ሁሉ ማለት እሷ ከዛ በኋላ ደግሞ ጥላ ወደ ሕፃንነቷ ትመለሳለች፣ ወደ ልጅነቷ። ብዙ ጊዜ አይተህ ከሆነ ጎንደር የምትመስለው መሀል ከተማ ፒያሳ ጣሊያን ይሰራል አካባቢ ፋሲል ግንብን የሰራ ትውልድ አሁን ምን እየገነባ ነው ብትል በጣም ነው ምስቅ። በተለይ የከተማ ግንባታዎችም ወደ አራዳ አካባቢ ተወርዶ ወደ ተለያየ አካባቢ አሁን ነው ህንጻቸው ራሱ እያለቀ የመጣው። እኛ የኪነ ህንጻ መጀመሪያ ሆነን ማለት ነው። ጣሊያን የሰራቸው ቤቶች አጠቃላይ ሽንት ቤታቸው እንኳን ተመጡ አያውቅም ለ90 ዓመት። ምን ያክል በጥበብ እንደተሰሩ ማለት ነው። እኛ ግን አሁን ቅርብ ጊዜ የተሰሩ ትልልቅ ባለ 3 ኮከብ ምናምን የምትላቸው ሆቴሎች በጣም ያሳዝን ነው እና የትውልድ ቅብብሎሹ ላይ የሆነ ላይ ብሬክ አድርጓል። በቃ ጭራሽ ተለያይተናል በጣም እና አዝማሪዎችም የከፈሉትን ዋጋ ቢያቅ ማህበረሰቡ ዝም ብሎ አይደለም ብቻ ሀገር ዝም ብላ አይደለም የቆመች። መሰንቆን አሁን ከጀራው ያለው መሰንቆ እንዳይሰራ ለማድረግ ጣሊያን ጎንደር ከተማን በተቆጣጥሮበት በነበረበት ለ5 ዓመት በቆየበት ጊዜ ያው በጦርነት ነው 5 ዓመት የቆየውና ያው ምንድነው በአንድ እጁ እኖርበታለሁ ብሎ ስለሚያስብ ያለማ ነበር ጣሊያን ይገነባ ነበር እና አርበኞች እየመጡ ጣሊያን እየገደሉ 3-4ቱን የመጡና በቡድን የሆነ ነገር አድርገው ምናምን ይሄዳሉና ይህንን ከተማዋን ሲያስተዳድራት የነበረ አልበርቶ ናዚ ይባላል። እሱ ሰው ምን አደረገ መሰለህ? ማን ናቸው እነዚህ ሰዎች ምንድነውስ የሚያረጋቸው ሲባል አቡነ አብራ ይባላሉ። ባንዳ ናቸው። ጎንደር ከተማን ለጣሊያን ስገዱ የሚሉ የነበሩ ሰው ማለት ነው። እንግዲህ ቄስ ገሪማ ታፈረ ዘብሔረ ጎንደር የበጋሻው ላይ በደንብ ስለሳቸው ጽፏል። እና መሰንቆ የሚሰሩት አዝማሪዎች ይፎክራሉ፣ ይሸልላሉ ምናምን። ከዛ አርበኛው ስሜታዊ ይሆንና
አሁን ወታደር ቤት ክልክል ፉከራና ቀረርቶ የውጊያ ጊዜ ካልሆነ አሁን በኢትዮጵያ እንትን ማለት ነው። ምክንያቱም ዝም ብለህ ከፎከርክ የሆነ ሰው ከሸለለ ብዙ ሰው ጠፍቷል። በአገሩ ይደራል። ኧረ አገሬ ኧረ ወንዙ ከተባለ ቻው በቃ 10 ሰው ሰለፋለ አይደ ከበተቱ ጋር ሞቲቬሽን ዘሎ ወዷል። እና እነዚህ አዝማሪዎች አረበኛውን ያነሳሱት ነበር። አንድ አረበኛ ጅብድ ሲሰራ በስሙ እየተጠራ ነው አራሞራው እየተባለ ማለት ነው። በበቀደም የጥምቀት ስለ ራስ አሞራው ምን እንደሰማ ነው ማለት ነው። እንደዛ ይፎከር ነበር ዶክተር። እንደዛ ሲፎክሩ ብዙ ሰው እየመጡ ዋጋ ያስከፍሉ ነበር። ብዙ ጣሊያኖችን ይማርኩ ነበርና አልበርቶ ናዚ ምን አለ? መሰንቆ ከምንድን ነው የሚሰራው? ያው ነጭ መሰረቱን አይደለም የሚያጠኑት። መሰረቱ ሲጠና ከፈረስ ፀጉር ይሰራል። ጎንደር ከተማ ያለ ፈረሰኛ ፈረሱን አምጦ እንዲያስመዘግብ መጀመሪያ ማን ነው ባለ ፈረስ። ከዛ ምን አይነት አዋጅ አስነገረ መሰለህ? የፈረሱን ጋር ነው የፈረሱን ጭራ ማለት ነው አጠቃላይ አሳድጎ የተገኘ ባለ ፈረስ ሞት ነው። ስለዚህ ለኛ ነፃነት ፈረሶች በቆማቸው ተላጩ፣ ደረቁ፣ በሳት ተለበሉ። እስካሁን ድረስ የጎንደር ፈረስ ፀጉር አይደል ቶልቶሎ ነው የሚላቸው። ልምድ እየሆነ መጣ እና ሙዚቃ ምን ያክል ለጎንደር ዋጋ እንደከፈለች ብናውቅ የሙዚቃን ታላቅነት እንናገር ነበር ማለት ነው። ግን እኛ ለምን ተጠቀምነው ሙዚቃ? ያው ማስመሰያ ቅድም እንዳልኩ ጎንደር እንላለን ተግባር ላይ ለጎንደር ግን ጠብ ያለ ነገር ለማድረግ የሚሰለፈው ሰው ከቀን ወደ ቀን እየቀነሰ መጥቷል። ለዛም መዋላችን ይመስለኛል አሁን ላለንበት ትልቅ ችግር ወይም ስብስብ ውስጥ ምክንያት ተደርጎ ይቆጠራል ያስባሉ። እሱ ጎንደር ላይ ተወልደው በጣም ሴሌብሪቲ ታዋቂ የሆኑ እንትኖችን ሰፈራቸውን ምናምን ያስተዋወቅ እያየን ነበርና አንዳንድ ኮሜንቶችን ሳይ እንዴ ልጅ ሊያሳግታቸው ነው እንዴ ምናምን ኮሜንቶችን ሳይ ነበርና እንዴው ከዚህ ጋር ተያይዞ እንዴው ዳይሬክት ከነሱ ካስተዋወቃቸው ሰዎች ወይም ከነዛ ፋሚሊ የደረሱ ኮሜንት እስካለ እንዴው በዛው አብራት ገልጽ። ካቢ ላቀው የጀመርኩት አቢ እንግዲህ ብዙ ሙዚቃውን አይተህ ከሆነ እት ነው የምትላት አይደል? እናት ነው እት ብላ ነው ትገልጻት። ጎንደር እንደዛ ብላ ደግሞ አቢ ትገልጻታለች። እና እንግዲህ ምን አስባለሁ መሰለህ ትውልዱ ምሳሌ እያደረገ ያለ ሌላ ታዋቂ ሰዎች ወይ ውጭ ሀገር ዝነኛ አሁን ባጃጆቻችን ምናምን ሁሉ ጥቅሱ ምናምን ከጀርባ ስታነቡ ምናምን አትረበሽም? አቢን የሚያክል 56 ሚሊዮን ቪው ያለው አንዱ ሀበሻ የሚለው ሙዚቃዋ ዩቲዩብ ላይ አንደኛ ቪዲዮ 56 ሚሊዮን ምናምን አልሰማም 60 ምናምን ገብቷል ወደ 60 ሚሊዮን የኔ ሀበሻ የሚለው ማለት እንግዲህ እቺን የመሰለች እንቁ ልጅ ጎንደር ያፈራቻት እንቁ ልጅ እያለች ምንነቱን የማያውቀው አርቲስት ከጀርባ ለጥፎ ይሄዳል። ባጃጅ ላይ ባጃጅ ስለያዘ ከጀርባ የሆነ እንዲያውም ሌላ ነገር የሚያንጸባርቅ አገሪቱ ከማትፈልገው ከክብረ ሰሎም ጋር ከምናም ጋር ስሙ የሚነሳ ታዋቂ ዝነኛ የውጭ ሀገር ዘፋኝ ከባጃጅ ጀርባ ተለጥፎ ተባለ። አቢ ለትውልዱ አርያ መሆናችን ነው። ለሴቶች እህቶቻችን መንገድ አትከፍትም። ሰው ስም ይወጣል ከቤት ይቀበላል ጎረቤት ምናምን አይደለ? ለምሳሌ አንድ ያነበብኩት መጽሐፍ ነበረ የህይወት ካንጋሮዎች የሚል የህይወት ካንጋሮዎች ብሎ ርዕሱ ራሱ እንትን ይላል ብዙ እንድታወራበት ያደርጋልና ምንድነው ካንጋሮን ለዓለም ህዝብ ያስተዋወቃት አንድ እንግሊዛዊ አሳሽ ነው። አውስትራሊያ ብቻ የምትገኝ ብርቅዬ እንስሳ ናት። ሌላ ቦታ አትገኝም ካንጋሮና በአውስትራሊያ በኩል የእንግሊዛዊ አሳሽ ያለፈ መርከባቸው ይበላሽና እንዳፍታ ይወርዳል። ካሜራውን ይዞ ተፈጥሮ ምናምን ፎቶ እያነሳ ያለ የሆነች እንስሳ ያለ ማለት እቺ እየዘለለች የምትሄደው እንስሳ ሳይከተላታል ፎቶ እያነሳ ምናምን ይከተላታል ምናምን ለሷ አዲስ ናት። ከዛ አንድረኛ ያገኛል ያገኝና ማን ነበርች
እንስሳ ስሟ ብሎ ይጠይቀዋል እረኛውን። አውስትራሊያ የራሳቸው ቋንቋ አለ፣ እንግሊዘኛ አይሰማም። ከዛ ካንጋሮ ይለዋል በአውስትራሊያ። ካንጋሮ ማለት አላቃትም ማለት ነው። ለዚህ ለእንግሊዛዊ አሳሽ ግን አዲስ ስም አግኝቷል። ሰውት ማያውቀው ስም መጣ። ካንጋሮ ብሎ የእንስሳዋን ፎቶ አስቀምጦ ለዓለም ሕዝብ አስተዋወቃል። እስካሁን ድረስ እቺ እንስሳ ካንጋሮ ተብላ ነው ለዓለም ሕዝብ የተዋወቀችው። እና ምንድነው ሐሳቡ መሰለህ? ሰዎች በሰጡ ማንነት አትኑር። አይ ታርጎ የለጠፈ የራስህ እንትን አለ። ለምሳሌ ልጁ ነን እያለን ፍላጎታችን አለ። እኔ አሁን ሰዎች ጓደኞቼ ስለሚሉ ብቻ ነው የምለው። የሆነ ጓደኛዬ ፓይለት ካለ ዶክተር እላለሁ። ይዘልኝ ያልታዘውን ነው እንጂ ተመሳሳይ እንትንም የለንም። ዶክተር ካለ ዶክተር አልልም። እሱ ተቃራኒ መሆኑ ደስ ይለኝ። እሱ ዶክተር ካለ እኔ ፓይለት እላለሁ። ከዛ አንዳንድ ማህበረሰብ ውስጥ ደግሞ መርዝ የሚሮጡ ሰዎች አሉ። ልጅ እያለ ገና አንዲት ህፃን ልጅ ስታድግ ምንም አትረባ ምናምን፣ ከዛ ሲደጋገምባት ያንን ማንነት ትቀበላለች። ልክ እንደ ካንጋሮዋ ማለት ነው። ያንን ለመሆን ነው የምትኖር። ገና ልጅ እያለ አረያ አይረባም። በጣም የተሳሳተ ነገር ነው እሱ። ይሄ አይረባም፣ ሲያድግ ጋንጃ መች ነው የሚሆን ምናምን ይባላል። ከዛ ልክ እንደ ካንጋሮዋ ስም ይለጠፍላል። በዛ ማንነት ነው። አሁን ካንጋሮ ያንን ስሟን አታውቀውም አይደል? ዝም ብላ ዓለም የሰጣት ያ ሰው የሰጣትን ስም ተቀብላ ነው የምትኖረውና ልክ እንደዛ ስሞችን ተቀብለን የመኖር አባዜ አለብን እኛ ጎንደር ውስጥ። ለምሳሌ እኔ አንድን አካባቢ ለዚህ አካባቢ አምጥቼ የሆነ ታፔላ ምናምን ባስቀምጥ ለምንድን ያስቀምጥ ምንድን ነው ብሎ የሚጠይቀኝ ሰው የለም። በልምምድ ግን ያን አካባቢ እኔ የፈለኩትን ስያሜ ይይዛል። አሁን ለምሳሌ የጎንደር የሰፈር ስሞች ችኩር የሚባል ስም አለ። የኛ ሰፈር የሚባል ፊልም የቱርክ ፊልም ላይ የተወሰደ ስም ማለት ነው። ያንን ስም ለአካባቢ ስም ስያሜ ሰጥተውታል። ስለዚህ እኔ እናንተ በማናውቀው ማንነት እነሱ መስለን እንኖራለን ማለት ነው። እና እሱ ነገር ነው በይበልጥ ጎንደር። አዎ እንዲያውም አነሳህልኝ ጥያቄውንና ከሰፈሮች ስያሜ ጋር ተያይዞ ይዘቱን ታሪኩን ሳይለቅ አሁን ያለው ትውልድ ምን አስተዋጽኦ ማበርከት አለበት ብለህ ታስባለህ? እንዳልኩ ነው። አሁን ለምሳሌ ልማታዊ የሰፈር ስሞች አሉ፣ ፖለቲካዊ ይዘት ያላቸው። ለምሳሌ የሆነ መንግስት ነበር አይደል? ከዚህ መንግስት በፊት ያንን ያቀዳቸው ምናምን የትራንስፎርሜሽን እቅድ የህዳሴው ምናምን አሁን ህዳሴ ሰፈር የሚባል ታውቃለህ? ወደ ገንፎ ቁጭ ግን ፖለቲካሊ ስሙን ነው የተረከቡ። ሙሉ ለሙሉ በቃ ህዳሴ የሚለውን መንግስት የነበረው መንግስት ማስቀጠል የሚፈልገውን ሐሳብ ነው የጫነበት እዛ እንትን ላይ። ግን ያን አካባቢ ገፎ ቁጭ ነው የሚባል። ገንፎ ቁጭ አይደለም። ብዙ ሰው ገንፎ ነው የሚል፣ ገንፎ አይደለም ገፎ ቁጭ። ብዙ ጊዜ ሰው ገፎ የሚል ምንድን ነው የሆነች ተራራዋ ገንፎ ስለምትመስል አቀማመጧ ምናምን አይደለም። ገፎ ቁጭ ነው ሽፍታ ምናምን የሚቀመጥበት ነበር። ከዛ እና ሽፍታ እንዳፍታ መጥቶ ከተማ ላይ ቀምቶ እዛ ነው የሚቀመጠው። እና ገፎ ቁጭ ነው የሚባል እንጂ ገንፎ ቁጭ አይደለም። ምናልባት ለታሪክ ይጠቅማል አይጠቅም ሳይሆን የነበረውን ይዘት አሁን ያንን አካባቢ በይበልጥ ብዙ ሰው ቢያውቀው በአበራ ጊዮርጊስ። አበራ ጊዮርጊስ ከቤተ መንግስቱ 200 ዓመት ይቀድማል። አረባክ ያናከኝ ነበር 200 ዓመት ይቀድማል። በ1408 ነው አበራ ጊዮርጊስ በ1408 አበራ ጊዮርጊስ እንግዲህ 200 ዓመት ይበልጣል ማለት ነው ቤተ መንግስቱ። በጎንደር አዋራ ነው እያለ የሚጠራው ብዙ አዋራ አበራ ጊዮርጊስ ነው በባላባት ነው የተተከለው። እና ይሄን ይመስላል አበራ ጊዮርጊስን ከፍ ማድረግ እየተቻለ የ600 ዓመት ታሪክ ያለውን ቤተክርስቲያን ዳሴ ሰፈር ዳሴ ብለህ የትናንት ጎንደር ላይ አሁን ብልኮ፣ አውቶ ፓርኮ፣ ፒያሳ፣ አራዳ እና የሚባሉ ሰፈሮች አሉ። የዚህ የቀኝ ግዥን እንትን የሚያመላክቱ ውጤት ህንጻዎቻችን ማኪና ህንጻም ላይ እንደዚህ አይነት ነገሮች አሉ የማይነኩ
ከዛ ስሞችን አሉ እንደዚህ አይነት ነገር እና አሁን የኛው ጄኔሬሽን የራሱን የሆነ እንደዚህ ኔጌቲቭ ኢምፓክት ያላቸውን ስሞች እያመጣ ነው። አሁን እንዳልነው እንደ ችኩር ቫይኪንግ የሚባል ሰፈር አለ ምናምን እንደዚህ የፊልም ተጽዕኖ ያለባቸው ቢሰርቲ የሚባል አለ ምናምን ቆየት ብሎ ራሱ ደግሞ ልክ እንደዚህ አይነት አሁን አውቶቦርኮ የሚባለው አይነት ምናምን እንደዚህ አይነት ስሞች አሉ። እነዛስ እንዴት ነው መስተካከል ያለባቸው? ቅድም ብለዋል እኮ ታሪኩን የማያውቅ ሰው ምንድነው ለባርነት የመጋለጥ እድሉ በጣም ሰፊ ነው። እኛ ባርነት ውስጥ ቀኝ ግዛት ውስጥ ወጣናል ማለት አይቻልም። ለምሳሌ አባቶቻችን የከፈሉትን ዋጋ ረስተን አሁን ብልኮ የምትለው አካባቢ አሁን ብሎኮ ብለው ብዙ ሰዎች በዚህ በደብረ ብርሃን አካባቢ የሚለበስ ጋቢ የሚመስል ብሎኮ ይባላል። እዛ ጋር ተያይዞ ነው ብሎኮ የተባለ ይላሉ፣ ግን አይደለም። ከዚህ በፊትም አንድ ጎንደር ከተማን ያስተዳድሩ ከነበሩ ከንቲባ ከነበሩ ሰው የእሳቸውን ልጅ አግኝቼ ለማናገር ሞክሬ ነበርና እሳቸው ምንድነው ብሎኮ የሚባል እንደዚህ ትልቅ ምልክት የእጅ ምልክት ኬላ ነው፣ ቀረጥ ከፍለበት የምታልፉ ቦታ ነውና ጣሊያኖች ያስተዳድሩት የነበርና ጣሊያንኛ ትርጉም እንዳለው ቀጥታ ተናግረዋልና ዛው አሁንኛ ብልኮ የምንለው ቦታ ግን አርበኞች አደባባይ ነው የሚባለው። አርበኞች በአንድ ላይ ተቃቅፈው የተቀበሩበት ቦታ ነው። ጋሻው ሆኖ አሁን ጎራዴ ሆኖ የተቀመጡ አርበኛ አደባባይ ኃይሌ ሪዞርት ፊት ለፊት ያለው ማለት ነው። ምን ሆነናል መሰለህ? አርበኛ አደባባይ እንዳንል ተደርገን ተቀርጸናል፣ ተሰርቶብናልና ምንድነው ግን እዛ አካባቢ ጣሊያን በጣም አይሎ ስለነበር ተራራ ቦታ ከፍታ ቦታን ይዞ ነበርና ራስ አሞራው ወመነ ወንድማቸው በጣም እንዲያውም ቀደም ስማቸው መነሳት ያለበት ተሰማ ወመነ አጎስ ተሰማ የሚባል ትንሽ ወንድም አላቸው። የራስ አሞራው ወመነ ልጅ አጎስ ተሰማ ይባላሉ። በጣም ጦረኛ ናቸው። ራስ አሞራው ወመነ ከሱዳን እያሉ እሳቸው በረሃ ወርደው በጣም ትልቅ ታሪክ የሰሩ ጀብደኛ ጦረኛ ሰው ናቸው። የሮም ጌታ ነው የሚባሉት። እንደውም ቁጥል ስማቸው ያው ጣሊያን ሮም አይደል የሚባል የሮም ጌታ ነው የሚባሉት። የሮም ጌታ አጎስ ተሰማ ነው የሚባሉትና በጣም ስለሳቸው አልተነገረም። ስለሳቸው በጣም ብዙ መወራት ብዙ መጻፍ ያለበት ምንድነው ጣሊያን ኢትዮጵያ አልደቁ 5 ዓመት ነፃ ንጉሱ መጣው ነፃ ወጣ ምናምን ጎንደር 1 ዓመት ነፃ ወጣች። ጎንደር 6 ዓመት ምንድነው አጠቃላይ ጠላትን ከበው አይወጣም ነው ጠላት። አርበኛ በዛ ሰዓት የነበሩ አርበኞች ጠላት መሬታችን ረግጦ በህይወት አይወጣም በሚል እንግዲህ ራስ አሞራው ወመነ ጠላትን አስጨንቀውት ነበር። ለረጅም ጊዜ ገነት ተራራን ተቆጣጥሮ ብዙ ሬሽኖች ብዙ ምሽጎች ምናምን ስለነበሩት በጣም ብዙ አርበኞች ዋጋ ከፍለዋል። ያንን ተራራ ያስለቀቁት እንግዲህ በስማቸው የተሰየመላቸው ጎዳና አለ። ከደብረ ሰላም መውረጃ በደብረ ሰላም ትምህርት ቤት መውረጃ ሻለቃ ሰፋ ጦርነህ ጎዳና ይባላል። ያ ዛሬ ላይ ታፔላ አለ በትልቁ ቤተሰቦቻቸው ውጭ ሀገር ምናምን ስላሉ እሱን የሚጠብቀው አሁን የሚገርም ጎንደር ከተማ ታፔላ ማንሳት ተጀምሮ ነበር። አሁን በቅርብ ጊዜ የተገኙ ታፔላዎችን ዝም ብሎ ማን እንደሚያነሳው አታውቅም፣ ግን ብቻ ይነሳል። እና እነዚህ ነገሮች ራሱ አብረው ታሪኮቻችን አብረው መነሳት እንደሌለባቸው በዚሁ አጋጣሚ መልእክት ማስተላለፍ ፈልጋለሁ። ጥንቃቄ ቢደረግባቸው። እንደውም ጣሊያን ከቀማን ነገሮች በጣም የሚያናደኝ የስሙ ምናምን የቦታዎች እንዳለ ሆኖ በዛ ጊዜ የነበሩ ጦረኞች አሁን የነሱ ጀነራል ምናምን ነው የሚባሉና የቴዲ አፍሮ ግጥም አለ በልስሜን መልስ የሚለው ሹመቴን መልሱ የሚለውና ገዳይ ሆነን በሟች ስም ነው የምንጠራ ስቲል እና በጣም ያናደኛል። በዛው የኔ አያቴ እናንተ ሰፈር ብላታ ዘገየ ወርቅነህ የሚባሉ ታውቃቸው ከሆነ ቀበሌ 11 አብዛኛው ግዛት የራሳቸው ነው ነበርና በጣም እናደዳለሁ። በቃ የቀኝ አዝማች ግራ አዝማች ምናምን የሚባለው ነገር እሱ አሁን ተመልሶ እንደ ሹመት ቢሰጥ በጣም ዊሽ አደርጋለሁ ፐርሰናሊ እና ብራሙ ጁላ ፊታውራሪ እነሱን ድል ቁርሱ ያ የዘመነ
ቀኛዝማች ግራዝማች ምናምን የሚባሉ እንትኖች ነበሩ እና ገድየው ሳበቃ ባስታጠቁኝ ወኔ በሱ ስም አይጥሩኝ ቆሞ እንደሄድ በድኔ ይላል ቴዲ አፍሮ እና አንተ ጀነራል የሚባል ሰው ገለ ከዛ ጀነራል ተብለህ ትሾማለህ ልክ እንደ ስድብ በምታየው ስም ነው የምትጠራ እና ያን ራሱ ባስተሳሰብ በቀኝ ግዛት አለመውጣታችንና ያን የተከፋለልንን መስዋዕትነት ባዶ ማድረጋችን ያን አልወጣም በነገራችን ላይ ባለፈውም ካስኒ ጋር ስናወራ ከቤት እቃችን ራሱ ኮሜዲኖ ኮርኒስ በረንዳ ሸንኬሎ ምናምን እዛ የጋራጅ ሙሉ እቃዎቻችን ይሄ ከአውቶሞቲቭ ጋር የተያዙ እቃዎች በሙሉ ምናምን ተጠሩት በዛ ነው በራድ ምናምን ቀንዳላ አልወጣምና ያነ ምን መሰለ በኪነ ህንጻ አሁን አንድ ማህበረሰብ በኪነ ህንጻ ባመጋገብ ባለባበስ በሶሻል እንትኑ ኮኔክሽኑ ምናምን የሚገለጸውና እኛ ምን ስንገለጽ ግማሽ እንግሊዛዊ ነን ግማሽ ጣሊያናዊ ብዙ ጊዜ ጎንደር የምትነሳበት ጥምቀት ነው። ጥምቀት የምናከብርበት ቦታ አለ አይደል? ጥምቀት የምናከብርበት ቦታ ቤተክርስቲያን ራሱ የቅዱስ ፋሲለደስ ታቦት አለው። ታቦቱ አሁን ተደርቦ ያለ ቃ ኢየሱስ ቤተክርስቲያን ውስጥ ተደርቦ ወጦ ማለት ነው። ከዛ ወጦ ነውና ያንንም ታቦት አስቀርጸው ያመጡ የመጨረሻው ደቂቀ ነገስት የሚባሉ አፄ ሰለሞን የሚባሉ ንጉስ ናቸው። እና ብዙ ጊዜ ምን ይደብራል ካልከኝ ጥምቀት ሊያከብር የመጣ ማህበረሰብ ያንን የሆነ እንደ ሟኛ ገንዳ ነው እንጂ የሚያስበው ቤተክርስቲያን መሆኑን ይረሳል። ብዙ ያልተፈለጉ ነገሮች እዛ ውስጥ ይደረጋሉና ታቦቱም ተመልሶ እንዲገባ አይፈልግም። አላቅም ግን ያለበት ጥምቀት የሚከበርበት ቦታ ግን ከ44ቱ ታቦት አንዱ የሆነው አሁን ተመልሶ ወደ መንበረ ታቦቱ እስኪመለስ ድረስ የፋሲለደስ ታቦት አንዱ ነው። በጣም አሪፍ። እስኪ ወደ መጨረሻችን ጥያቄ እንሂድና ጎንደር እንግዲህ የከተሞች እናት ነው የምትባለው በተደጋጋሚ ቅድም እንዳልከውም እንቆይ መስክ ሰዎች በመስክ በጋራ መኖር የጀመሩበት ኢትዮጵያ ውስጥ የመጀመሪያ ቦታ ተደርጎ መቆጠር ይቻላል ታሪክ እንደሚያነሳውና እስኪ አሁን ያለችው ጎንደር አሁን ከተሜነቷ ከተማ ናት ወይስ የህዝቡስ የከተሜነት አስተሳሰብ እንዴት ታየዋለህ? ጎንደር የከተሞች እናት የሚሉ ብዙ ጽሁፎችም ተጽፈዋል። የኢትዮጵያ ዋና ከተማ ሆና ደግሞ ለ150 ዓመት አካባቢ አገልግላለች። እንግዲህ የከተሞች እናት እንደመሆኗ ከተሜነቱ አድጓል ወይ ከተማው አድጓል ወይስ የከተሜነት ስሜቱስ ምንድነው የሚለውን አሁን ላይ ካየነ እኔ መጀመሪያ ከተሜነት ማለት ምን ማለት ነው? ከተማ ማለት የምታርፍበት ሰርተህ እረፍት የምታረግበት። አሁን ለምሳሌ ፍትህ ፍለጋ የተለያዩ ገበሬዎች አሁን መጣው ኢንቨስት የሚያደርጉበት ወይም ገንዘብ ይዘህ የምትመጣበት ቦታ ነው ከተማ ማለት። አሁን ግን የጎንደር ከተሜነት ተቀይሮ ብዙ ከተለያዩ ወረዳ ሀገራት የሚመጡ ባዶቻቸው ነው ወደ ከተማ የሚመጡት። ስለዚህ ሙሉ ለሙሉ የከተሜነት አስተሳሰቡ ራሱ ተዛብቷል፣ ጠፍቷል፣ በጣም ተዛብቷል። ምክንያቱም የከተማውም ልጅ የለም። አንደኛ ወጉን ስርዓቱን ለቋል ማህበረሰቡ። አሁን ለምሳሌ የከተሜነት ስሜት ምንድነው ካልካው ወንድ ልጅ አንቺ ብለህ መጥራት ነው። የከተሜነት ስሜት ሆኖ አሁን ላይ ያለው ማለት ነው። የከተሜነት ስሜት ግን እሱ አይደለም። አሁን መዘመን እሱ አይደለም። ለምሳሌ መሀል ከተማ ላይ የሚሄዱ የጎንደር ወጣቶች ምናምን አሉ። መሀል ከተማ 10 ቀንም 20 ቀንም ያ ማለት ወደ አዲስ አበባ ምናምን የሄዱ ልጆች ከሳምንት በኋላ ለጎንደር ይዘውላት የሚመጡ ወንድ ልጅ አንቺ ማለት ነው። የከተሜነት መገለጫውን እሱ አንደኛው ማለት ነውና እሱ የጎንደር ባህል አይደለም። ወንድ ልጅ አንቺ ማለት ጎንደር ውስጥ ያስገድላል። በተለይ ወደ ወረዳ አካባቢ ከወረድ አንቺ ብትለው እንዴ ትሞታለህ። ማረሚያ ቤቱን ሞልቶት ያለ አንቺ ተብሎ የተሰደቡ ሰዎች ማረሚያ ቤቱን ሞልተው እንደ ስድብ ነው የሚቆጥሩት። ስድብ ነው የሚቆጠረው። እኔ ማረሚያ ቤት ላይ ምን አጋጠሚ መሰለህ? ምናልባት ከርዕስ እንዳልወጣ ችግር የለም። ማረሚያ ቤት ውስጥ ምን አጋጠሚ መሰለህ? በዓል ነው።
በዓሉ ምንድነው? ፋሲካ ደግሞ አርባ ጾም ተልባ ምናምን ካላረክ ችግር አለ። ያው እኛ ደግሞ ማረሚያ ቤት ላይ ጥሩ ነገር አናገኝም። ያው ቅባት ያላቸው ምግቦች ምናምን አናገኝም እና እንግዲህ እዛ ማረሚያ ቤት ላይ በቃ እንደ ዝና የሚወራ ሽፍታ ነው። በቃ ዝነኛ የሆነ ሽፍታ እንደዚህ አድርጎ እንደዚህ ተብሎ በቃ ወንድ ነው የሚወራለት ወንድ ነው ብሎ የሚያወሩለት ያገሩ ሰዎች። ግን እዛ የመጨረሻው ነገር ምንድነው? ጥጥ ይፈትላል። ምንድነው? ከሀገሩ ላይ ያለ ነውር ነው። እንደ ነውር ነው የሚታየው። ወንድ ልጅ አይደለም ጥጥ ሊፈትል። ጥጥ ይዞ ከታየ ራሱ ነውር ነው በጣም። ማረሚያ ቤት ገብቶ ግን ወጥ ሲሰራ ሲያሽረፈርፍ ሽንኩርቷን ሲከትፋት ምናምን ነው የምታየው። እና እኮ እንደዚህ የነበረ ሽፍታ ነው ገሌ የሚባለው እኮ ነው ምናምን ትባላለህ። እሱም ከሆነ ዓመት በኋላ ለምዶታል። ግን አለች ያቺ ሁሉም የሚያረጋት የዕለት ተዕለት ኑሮ ስለሆነች ክብሮነቱ ደግሞ አለ እዛ ወንድነቱ አለ የሚያረገው ነገር እና አንድ ላይ ነው ሽንት የሚሸነው። ማታ ላይ በተለይ ቤት ከተዘጋ ተቆለፈ በኋላ አንድ ላይ ነው ሽንት የሚሸነው። እና ፋሲካ ቀን ነው አስተውሳለሁ። ሽንት ልሸና ስሄድ ከጥቂ ሽንቱ የሚሸና ሰው መጥቶ ይቆማል ማለት ነው። እኔ አላየሁትም። የራሴን ሽንት መሽናት ነው ምናምን ልክ ሽንቴን እየሸናው ምናምን ያመልጧል ማለት ነው። ያመልጧል። ከዛ ኖርማል በዓል ነው ምናምን የምታልፈው ነገር ነው ለማለት። ከዛ ዞር አለና ራሱ ሽፍታው የሚባለው ሰውዬ ነው። አዎ በቃ ቃውጢ የሚባለው ነው። በቃ በጣም ይወራለት ዝነኛ ምናምን ሰው ነውና ዞር አለና ሀሌላ እንዳልሰማው አለኝ። ማለት አልኩት ፈሳም ልትሬም አለ። ከዛ አረ ተረጋጋ፣ ይሄ ኖርማል ነው አሁን አይነት ነገር ሲሉ ከሌላ ሰው ቢሰማ አትወጣትም አለኝ። የወንድነት ጉዳይ ፈሳም ልታስብረኝ ነው አለኝ። ገብቷል። ይሄ አንተን የሰማኝ ከሌላ ሰው ቢሰማኝ ከአንተ ትቅር ሌላ ቦታ ቢሰማት አለቅም አለኝ። የጎንደር የባህል ወንድነት እዚህ ደረጃ ድረስ ነው። በዚህ ልክ የሚያስብ ማህበረሰብ መጣ አንቺ ልትለው ቻው አንቺ ምናምን ብትል እና በጎንደር ይዘንላት የሚመጣው የከተሜ የሚፈልገውን ነገር በተለይ ከተማ ምን ይፈልጋል ካልክ የሆነ ቦታ ትሰራለህ፣ መጣ ኢንቨስት ታደርጋለህ። አለ እሱ ስፔሻሊ ቅድም እንዳልከው ገጠር አካባቢ የሆነ አርሰህም ምንድነው እንደ ገጠር የላይፍ ስታይል እና ለምሳሌ የገጠር ልጅ ጎንደር ከተማ ይመጣል። ሲመጣ የአባቱ መሬት አለ በመስኖ በአመት 2 ጊዜ 3 ጊዜ ማልማት እየቻለ እሱ ሚሊዮነር መሆን እየቻለ አንተ መቀለብ እየቻለ አንተ ማብላት እየቻለ ለራሱ ተርፎ አንተ ማብላት እየቻለ ካንተ መጥቶ ጥገኛ ሆኖ መሬቱ ባዶውን አድሮ እርሻውን ሳያርስ ማለት መሬቱን ባዶውን አድሮ መጥቶ ካንተ ጋር ዘመናዊነትን ካንተ ጋር እኩል ለመሆን ስለሆነ ሩጫው ብዙ ስህተቶች ይፈጸማሉ። የተዛባው ትልቁ ምክንያት ይሄ ነው እንጂ ከተማ ላይ ስትመጣ ወደ ከተማ ስትመጣ አርሰህ ብለህ ምንድነው ወል ይዘህ መጥተህ የከተማውን ሰው አብልተህ ገንዘብ ይዘህ ቤት ገዝተህ ቤተሰብን ምናምን የምታኖርበት ነው ከተማ። አሁን የከተማ እንትኑ ተገለባብጦ በዛ ሰው በባዶ እጁ ነው የሚመጣው ከወረዳ ወደ ድሮ የገጠር ዘመድ ያለው ሰው በጣም ትልቅ እንደ ሀብታም ነው እና ሁሌ እንዲመጡ ትመኛለህ። ምክንያቱም ሲመጡ የሚያመጡልህ ነገር አለ ምናምን። አሁን ግን አስሬ እንዳለው ሪቨርስ ነገሩ የገጠር ዘመዳውን ሲመጣብህ ፍራቻ ጭራሽ ሲመጣ ካንተ የሆነ ነገር ጠብቆ ነው የሚመጣው ምናምን። ይሄ ባይዞ የፋሲል ደግሞ ዛረሱት የሚለው ሙዚቃ መነሻው ይሄ ሀሳብ ነው። ይሄ ሎተሪው እንደዚህ አይነት ታሪክ ነው። ግን እንዲዋስ ነው በመጨረሻ ነው የምጠይቅህ እርድና ምንድነው? አንተ አራዳ ማለት እንዴት ነው ዲፋይን የሚደረገው? ስፔሻሊ አሁን በዚህ ዘመን ያለን ሰዎች በጣም በተዛባ መንገድ እየተረዳ ነውና ይሄ በቃ የተሳሳተ እንትን ነው የሚሰጥ ተረድተኛል ያስባለውና እርድና ምንድነው? እንዴት ነው ዲፋይን የምታደርገው? አንተም ካለፍክበት ነገሮችም አንፃር ቅድም እንዳወራ ነው ኤክስፒሪየንሶች አሁን አንተ ከሰው የምትጠብቀው ወይም ልማርበት የምትለው ነገር የለም። ምክንያቱም ሁሉን በህይወት ፕራክቲስ አድርገዋል። አስከፊውንም ጥሩንም ጊዜ ያሳልፈዋልና ካንተም ከህይወትም አንፃር አሁን ካለውም ጊዜ
ጋር አድርገህ እርድና እንዴት ነው የሚገለጸው? አራዳ ማለት ክራይቴሪያ ያለው ወይስ እንደው አራዳ የሚባለው ሰው ምን አይነት ነው? አሁን ለምሳሌ አራዳ የአራዳ ቋንቋ ምናምን ሲባል ቋንቋ አለው ማለት ነው። አራዳ ሰው በቋንቋ መግባባት ይችላል ማለት ነው አይደል? ግን የአራዳ ቋንቋዎች የሚባሉ ከምትጠቀማቸው የአካል ክፍልንም ጨምሮ ነው። አራዳነት ማለት ለሰዎች መኖር ነው፣ ሰዎችን ማስቀደም ማለት ነው። ያ ማለት እኔ አንተን በደንብ ቦታ ከሰጠው በምታሳየኝ አክት መረዳት ትችላለህ ማለት ነው። አራዳነት ያን ነው ክራይቴሪያው ካልከኝ፣ ለሰዎች መኖር ራስን አለማስቀደም ነው። አሁን ግን አራድነት ተደርጎ የሚታየው ራስን ማስቀደም ከፊት ሆነ። አራዳ ግን የድሮ አራዶችን ማንሳት ይቻላል። ለምሳሌ የጆሊባር ልጆች አጠቃላይ የአራዳ የቦምብ ተራ አካባቢ ልጆች ያስተምሩ ነበር። እነሱ ጉልበተኛ ከሆኑ ዝም ብሎ የትምህርት ሰው አለ አይደል? በተፈጥሮ የትምህርት ሰው ትምህርት ላይ ብቻ ፎከስ ያደረገ ሰው አሁን እነ ሲሳይ ፍቃዴ ስማቸው ከፍሎ የሚነሳ ድሮ ቦክሰኞች ምናምን ጓደኞቻቸውን ያስተምሩ ነበር። እኔ ሲሳይ ፍቃዴ ያስተማረው ልጅ ጓደኛው እኮ ነው፣ ሸክም አይችልም። እውቀት ላይ በጣም ጎበዝ ተማሪ እንደሆነ ያውቃል። ስለዚህ ተሸክመው እነሱን ያስተምሩ ነበር። መቃብሩን የሰሩለት እነሱ ገብቷል። አራዳነት ማለት ደግሞ ያነ ነው። ሰዎችን ማስቀደም ለሰዎች መትረፍ ነው አራድነትና ብዙ ጊዜ እንዲያውም አራዳ ቋንቋ የለውም። አጠቃላይ አሁን ለምሳሌ እናንተ የሆነ ቋንቋ ማውራት እንችላለን፣ ግራ ቋንቋ አማርኛን ገልብጠን መግባባት እንችላለን። ገብቷል። አራዳ ግን ዝም ብሎ ነው ያደምጥህና ምን እንደምትፈልግ ምን እንዳስፈልገ ያውቃል። ስለዚህ ምንድነው የሆነ ሰው ሲያልፍ ቅድሚያ የሚሰጥ ፍላጎቱን አንብበው አይደለ? ያን ነው ለኔ ያላለ። አንዳንድ ሰዎች ያው እንዳልከው ቋንቋ ቀይሮ በመናገር እንዲያውም አንድ አባባል አለ የሆነ አንዱ ሂድ ፋራ ምናምን ሲለው እኔ ፋራ አጨሳለሁ ከማን ያስቴር ሙዚቃ አዳምጣለሁ እኔ ነው ፋራ ምናምን ያለው አለና እንደ ክራይቴሪያ አድርጎ ያስቀምጡታልና የትም ኑር የትም ተወለድ ለሰው እስከተረፍክ ድረስ አራዳን የሚባለው እና ቤተሰብ መስረዳ ነው የሚለው ይመስላል። እሱን ነው ከምንም በላይ አራዳ ለእናቱ ነው። እናቱን ነው የሚያስቀድም እዚህ ምድር ላይ። ያው ሰዎችን ያስቀድማል እንዳልኩ ራስ ወዳድ አይደለም። እንደዛ ነው እኔ አራዳን የምገልጸው። ከምንም በላይ ግን አራዳነት ምንድነው ካልከኝ ለፈጣሪው የሚገዛ አማኝ፣ ከዛ ውጭ ሲቀጥል ደግሞ ከተለያዩ ሱሶች የጸዳ አራዳ ማለት ራሱን በስፖርት የሚጠብቅ ምናምን ነው እንጂ አራድነት በማጨስ በመጠጣት ክለብ ወጥቶ በመጨፈር አራድነትን ሊገልጹ የሚያስቡ በተለይ ደግሞ የካራ ይዘህ ፎቶ በመነሳት ምናምን አይደለም። አራድነት ጀርባን መሸፈን ነው። እርማ ማለት ራስን ማወቅ የገባህ መሆን አለብህ። የገባው የሚለው ወርድ ይገልጻል ብዬ አስባለሁ። የገባህ ምንድነው? አንተ ማን ነህ? አቅም ምን ያህል ነው? ሰዎችን ምን ማድረግ ትችላለህ? ምናምን የሚለውን አንደርስታንድ ማድረግ ነው እንጂ አሁን በድብድብ ሙድ አራዳ ለመሆን የሚሞክር ሰው በመጠጥ ሙድ የተሳሳተ ነው። በጣም እሱ መስተካከል አለበት። እሺ ተመልካቾቻችን፣ ፕሮግራማችን እንደዚህ እንደምትከታተሉት ነው። እንግዲህ ዛሬ እንደዚህ እንድንዋብ ያደረገን መኩ የስጦታ ዕቃ መሸጫዎች ሱቅ ባለቤት ነው። አድራሻው አባጃሌ እንግዲህ ከናስኔ እንቆየ መስክ አካባቢ ይገኛል። የምትፈልጉት እነዚህ የምታያቸውን ቲሸርቶች በተመጣጣኝ ዋጋ። ከዚህ ጋር ተያይዞ የመጨረሻ የተረሳ ጥያቄ አለ ብላችሁ የምታስቡት ነገር ካለ አስኔን ማስተላለፍ የምትፈልገው መልእክት ካለ እድሉን ልስጣችሁና ወደ ፕሮግራማችን መጨረሻ እንሂድ። እሺ እኔ አስኔ መጠየቅ የምፈልገው በነገራችን ላይ እዚህ ዩቲዩብ ላይ ብቻ ያላችሁ ሰዎች አስኔ ጎትንገስ የሚል ስለ ጎንደር ታሪክ፣ ስለ አካባቢያችን ባህል፣ እሴት፣ ማህበራዊና ኢኮኖሚያዊ ጉዳዮች የሚያወራበት የቲክቶክ ቻናል አለ። እሱን እዚህ ላይ እናስቀምጥላችኋለን፣ ዲስክሪፕሽን ላይ ሊንኩን እናስቀምጥላችኋለን። እዛ መከታተል ትችላላችሁ። ግን እኔ አስኔን መጠየቅ የምፈልገው ነገር ምንድነው፣ አሁን ስለምታውቀው ነገር እያወራህ ነው፣ ሰው በማያገባው ጉዳይ ላይ ማውራቱ። እንደውም የሆነ ጊዜ ፕሮፌሰር ኃይሌ ገሪማ ስለ ፊልም ሲጠየቅ
ብዙ ጊዜ ፊልሞችህ ላይ ምናምን የጎንደር አካባቢ ነው ያለው ምናምን ሲለው በቃ ስለሌላ አካባቢ እንትን ፖለቲካል ኮሬክሽን አይደለም። እኔ አሁን ስለ ጋምቤላ ማላውቀውን ነገር ወይም ስለ ሀረር ማላውቀውን ነገር ከማወራ የዛ አካባቢ ልጅ ያወራ ስለዛ እኔም ማውቀውን ላውራና ኢትዮጵያን ማፕ እንሰራዋለን ብሏል የሆነ ሰዓት። እናንተ የምታውቀውን ነገር በደንብ አድርገህ እያስተላለፍክ ነው። እና አሁን ሚዲያው ላይ እንደሚታወቀው ያው ቁም ነገር የሚያወራም ሰው የኛ ሚዲያ ቻሌንጅ ነው። በጣም ሀስል አለው። በቀላሉ አይመጣም ተከታይ ምናምን። አንተም እየሰራህ ባለው ቪዲዮ ልክ አይደለም ያለ ተከታይና በዚህ መንገድ እየሄድክ ነው ጠንክረህ። ስለዚህ የሆነ ዓላማ አለህ ማለት ነው መድረስ የምትፈልግበት። በእርግጠኝነት 2 3 4 ከዚህ በኋላ በጎንደር ማህበራዊና ኢኮኖሚያዊ ጉዳዮች ምናምን በዛ ጉዳይ ላይ እናወራለን፣ እንገናኛለን። ግን አንተ አስኔን ከ5 ዓመት በኋላ ወይ ከ4 ዓመት በኋላ የት ላይ ነው የምታገኘው? በሚዲያው ዘርፍ ኢቭን በሙዚቃው ያው መሀል ላይ በደንብ አላወራንበት። በጣም አሪፍ የሆነ ሙዚቃ እንደምትዘፍን እናውቃለን ሁላችንም። እኔ በተለይ በጣም ነው የምወደው ሙዚቃና በሙዚቃውም በሚዲያውም ዘርፍ በጎንደርም ላይ በምታደርገው አስተዋጽኦ በጎ አድራጎቱን ጨምሮ አስኔን ምን ላይ ታገኘዋለህ? ምንድነው ዓላማ ከ5 ዓመት በኋላ? እንግዲህ የዓላማ መመሳሰል ያለን ይመስለኛል። አስኔ ጎትንገስና ሰው ቲዩብ ላይ ለጎንደር ድምጽ ለመሆንና ጎንደር ላይ ያሉ ነገሮችን ለማስተካከል መሰለኝ የእናንተም ዓላማ የተነሳችሁበትን ዓላማ ስለማውቀው ማለት ነውና እኔ ምንድነው ብዙ ሰው እኔ አሁን አስጎብኝ ምናምን ጋይድ ምናምን መስሏል ስለማወራ ምናምን ማለት ነውና እንደዛ አይነት ሰው እንኳን አይደለም። ግን ማስባቸው ወደፊት ማስባቸው ስራዎች አሉ። ለምሳሌ ሲቲ ቱር ምናምን የከተማ ጉብኝት በተለያየ አካላት ሶሻል ሚዲያን እየተጠቀምኩ የከተማ ቱሮችን ከተማውን በደንብ ማስጎብኘት ላይ እሰራለሁ ብዬ ወደፊት አስባለሁ። ከዛ በመቀጠል በበጎ አድራጎት ስራ ላይ እየተሳተፍኩ ነው። አሁን በሰሞኑ የጀመርኩት ካለን ብናካፍል የህፃናት የአረጋውያንና የአእምሮ ህሙማን መርጃ ማዕከል አለ። ትልቅ አንጋፋ ማዕከል ነው። ማዕከሉ ጥሪ ሲያደርግልኝ ለእኔ ጎንደር ከተማ ያሉትን ቲክቶከሮች፣ ፌስቡከሮች፣ ዩቲዩበሮች ጥሪ በማድረግ ሶሻል ሚዲያን ተጠቅሜ ጥሪ በማድረግ እንግዲህ የተገኙልኝ ልጆችን በመውሰድ ማዕከሉን በማስጎብኘት 500 አልጋዎች ወይም 5 ሚሊዮን ብር ማለት ነው ለማዕከሉ ለመሰብሰብ ቃል ገብተን ወጣን። የአምባሳደርነት ማዕረግ ለተለያዩ ዩቲዩበሮች እህት ወንድሞቼ ሰጣቸው፣ እኔንም ጨምሮ ማለት ነው። ከዛ እሱም በእኔ ቤት ማሰባሰብ ጀመርን። በመጀመሪያው ምዕራፍ 100 አልጋዎች ሰብስበናል። እንግዲህ በገንዘብ ደረጃ 1 ሚሊዮን ብር ነው። አሁን ሁለተኛ ምዕራፉ ደግሞ 26 አልጋዎች ሰብስቤ ያለው ትናንትናና በበቀደም እንግዲህ ጓደኞቼ ጋር በመሆን ማለት ነውና አሉ ጎንደር ከተማ ብዙ በጎ አድራጎት የሚሰሩ ድርጅቶች አሉ። ከምንም በላይ ደግሞ እኔ የሰፈሬንም የአካባቢዬንም ስም መቀየር እፈልጋለሁ። ያ ማለት ሰው ከራሱ ነው የሚነሳው። ቅድም ብሎታል እቹና ሰፈሬ አካባቢ ያሉትን በሴተኛ ዳሪነት የሚተዳደሩ እህቶችን ከዚህ ስራ እንዲወጡ የተለያዩ ፕሮጀክቶችን ከጓደኞቼ ጋር በመመካከር በተለይ ሴት ልጅ ነጠላ ለብሳ ምትቆም አንዲትም ሴት ልጅ አትኖርም ከ2 ሰዓት በኋላ ማለት ነውና እሱን ነገር እንትን ለማለት ፕሮጀክቶችን አዘጋጅተን እየተንቀሳቀስን እንገኛለን። ያው በጋራ ከእናንተ ጋር ሆነን ማለት ነው። የሁላችንም ሀሳብ ነው። ከዛ በመቀጠል ምንድነው ሙዚቃው ላይ አሁን አዳዲስ ስራዎች አሉ። ያው ሰርቻቸው የነበሩት ትንሽ ካለው ወቅታዊ ነገር ጋር ያው ሰዎችን ማጋደል አልፈልግም። እኔ አሁን ሙሉ ለሙሉ የመሳሪያ ደጋፊ አይደለሁም፣ ጦርነት ደጋፊ አይደለሁም። ብዙ ዋጋ ከፍያለሁ በዚህ ጦርነት ምክንያት ማለት ነው። እስካሁን ድረስ ትንሽ ወንድሜን አላነሳው። ያው አሁን 2 ዓመት አካባቢ የሆነ ነው የለም ትንሽ ወንድሜ እርግጠኛ ሆኜ ማለት ነውና እሱ ላይ ብዙ ዋጋ ስለከፈልኩ ነው አልፈልግም። ትንሽ ወንድሜ አማኑኤል ድረስ ይባላል። እንግዲህ እኛ ቤት ሁላችን ወታደሮች ነን። የሰራኋቸው ሙዚቃ ከአባቴ መነሻ አርጌ መሰረት መነሻ አርጌ በነገር ላይ ይህን ሙዚቃ የሰማው ብቸኛው ሰው የጎንደር ከንቲባ አቶ ቻላቸው ቱሪዝም ላይ በነበረበት ሰዓት በጣም ሰምቶታል። ደቡብ ክልል የከተሞች ቱሪዝም ምናምን ፕሮግራም ነበረ። ከቱሪዝም አዘጋጆች ጋር ሆኖ በደንብ ሰምቶታል። ራሱ ቃል በቃል እንደነገረኝ ማለት ነውና ከሱ እጅ ብቻ ነው ያለ ስራ።
ያው ስለ አባቴ አርበኝነት ጀምሬ አሁን ስላለሁበት ማንነቴ ያው አባት ለልጅ ዳረንጎት ጉርሻ እንደሚያጎርሰው ሁሉ እኔ ከአባቴ ምን ወርሻለሁ የሚለውን የእሳት ልጅ የሚል ስራ ነበር። ቆንጆ ስራ ነው። በጣም ደግሜበት ነበር። በጣም ዋጋ ከፍዬበት ነበር ምናምን። በቅርቡ ግን የሚወጣ ጎትንገስ የሚል ስራ አለኝ እግዚአብሔር ጋር። መቼ እንጠብቅስ? ያው እንግዲህ በቅርቡ ያው አሁን እየሰራሁት ያለው ምንድነው እንዳልኩ ጎንደር ከተማ ስቱዲዮ የለም። ያው ወጣ ብለህ ነው የሁላችን ቁጭት ነው እሱ። ወጣ ብለህ ነው ነገሮችን አስተካክለህ የምትመጣውና ለዛ ደግሞ መዘጋጀት ይጠይቃልና አንዳንድ ሰዎች ካገኙ ምናልባት የሚያግዙኝ ሰዎች ምናምን ካገኙ ሐሳቤን ተረድተውኝ ወደፊት ብዙ የሚረዳኝ ሰው አገኛለሁ ያስባለሁ። እኔ እንደውም ቲክቶክ ከጀመርኩ 2 ዓመት 3ኛ ዓመቴ ነው። በ3 ዓመት ውስጥ 20 ሺህ እንኳን መግባት አልቻልንም። በጣም ያደክማል። ብዙ ግን ይጽፍልኛል። እንደኔ መልእክት የሚደርሰው ሰው የለም ብዬ አስባለሁ። በጣም ብዙ ከኔ ይጠብቃል ብዙ ነገር ማለት ነው። ምክንያቱም ሜሴጆቹ ምናምን ስለማያቸው ምናምን ግን እንዳልኩህ ስለራስህ የምታወራ ከሆነ ትገደባለህ። አውቀዋለሁ ግን ምንድነው የኔ ፎሎወርስ የኔ ተከታዮች ተመርጠው የመጡ ናቸው። መርጠውኝ ነው የሚከተሉኝ። አስገድጃቸው አይደለም። የሚያገኙትን ነገር አውቀውት ነው ወደኔ ጋር የመጡትና ምን ቁጭት አለብህ ካልከኝ ጎንደር ከተማ እናንተንም ጨምሮ የሆነ የዩቲዩብ የሶሻል ሚዲያ ላይ የሚንቀሳቀስ ለጎንደር ድምጽ የሚሆናት ልጆች መውጣት አለባቸው። ወደፊት መምጣት አለበት። ብዙ ጊዜ አሁን ዛሬ ወደ 2-3 ሰው ማለት ነው እንግዲህ ሊቢያ ላይ የታገተባቸው እነሱ ልጆቻቸው ማስለቀቅ የሚፈልጉ ሰዎች ደውለውልኝ ነበረ። ይህንን ለማሰባሰብ ትልቅ ፎሎወርስ ያለው ምናምን ሰው ምናምን ይልሃልና የሚያግዝ ሰው ምናምን ቢኖር ይህንን ነገር ወስዶ በኃላፊነት ወስዶ የሚሰራ ሰው ቢኖር አካባቢያችን ላይ ያሉ ማህበረሰቦችን ቶሎ እንደርስላቸው ነበርና በዚሁ አጋጣሚ ምንድነው ማስተላለፍ የምፈልገው ነገር እንግዲህ ይህ አሁን ያለውበት እንግዳ አድርጎ ያቀረበኝ ሰው ቲዩብ ለተለያዩ ማህበራዊ ኢኮኖሚያዊ አጠቃላይ ከተማችን ላይ ድምጽ ለመሆን የተቋቋመ ሚዲያ ነውና ሶሻል ሚዲያ ተጠቅማችሁ መልእክት ማስተላለፍ የምትፈልጉ ሰዎች እዚህ ቦታ ብትመጡ መከራለሁ ብዬ መልእክቴን አስተላልፍ። በጣም እናመሰግናለን አስኔ። እንግዳችን ሆነ እንግዲህ ጊዜን ሰውተ ለዚህ ፕሮግራም እንደዚሁ ተዘጋጅተህ መጣ አሪፍ ጊዜ ስላሳለፍክ በሰው ቲዩብ ስም ሁላችንም እናመሰግናለን። እኔም መርጣችሁ ስለጠራችሁ በጣም እናመሰግናለን። አስኔ በመጨረሻ መናገር የምትፈልገው ማስተላለፍ የምትፈልገው መልእክት ካለ እድሉ ልስጥህ። ያው በስተመጨረሻ እንግዲህ ያው እኔና እናንተን የሚያገናኝ እንዲህ ያሰባሰበን ዛሬ አንድ ብለናል 2-3 እያለ እየበዛን እንሄዳለንና እንዲህ ላሰባሰበን ለልዑል እግዚአብሔር ክብር ምስጋና ይግባው እላለሁ። በመቀጠል እናቴን በጣም ነው የምወዳት። እዚህ ቦታ እንደምትተኝ እርግጠኛ ነበርኩ። የሆኑ ብሮድካስቶች ላይ ምናምን እንደምትተኝ እርግጠኛ ነበርኩ። እንዲያውም ከቤት እንተውን ነበር ከእናቴ ጋር እኔ ሰይፉ ላይ ሲቀርብ ምናምን ብዬ ሳወራ እናቴ አትልም በቃ አይደል አታመሰግነኝም ትለኝ ነበርና ምናልባት ይሄን ቪዲዮ ስታየው ደስ እንዲላት ስለምፈልግ ወደፊቱን እግዚአብሔር ያውቃል። ግን እናቴን በጣም ነው የምወዳት። እሷ ነው እዚህ ሁሉ ነገር ያደረሰችኝ። ቅድም የነገርኩ ወርቋን ሽጣ ሴትን እናትነቷን ፍቅሯን አሳይታ እዚህ ደረጃ ደርሳኛለችና ለዛሬ ማንነቴ እናቴ ትልቅ አስተዋጽኦ አለበትና እናቴን በጣም ነው የማመሰግነው። ሰፈሬ ልጆች አጠቃላይ የጎንደር ከተማ ነዋሪዎች በተለይ በየሰፈሩ ስመጣ ቀረጻ ስናረግ ምናምን የሚተባበሩ አጠቃላይ ያሉ ሰዎችን መንገድ ላይ መቼም ያለውን ቀረጻ ታውቋል ያለውን ግርግርና በጣም ነው የማመሰግን። አጠቃላይ ከጎን ይላላችሁ እናመሰግናለን። እንግዲህ ፕሮግራማችንን ይሄን ይመስላል። እስከ መጨረሻው ሰዓት ድረስ አብራችሁን ስለነበራችሁ በጣም እናመሰግናለን። ሰው ቲዩብን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ መልእክቴን አስተላልፋለሁ። ጎንደር ላይ ያለ የሁላችን ድምጽ ነው። ይመቻችሁ።